አድማጮች ይህ ተክል ቀጠጥና በግዕዝ ዕፀ ደብተራ፣ ዕፀ እስራኤል፣ የአህያ ጆሮ በመባል ይታወቃል። 60 በሽታዎች ይድናል። 1. ለወፍ በሽታ ስሩን ከአቶች ስርና ቅጠል ጋር አዋህደው እንደ ሻይ ደጋግመው ይጠጡ። 2. ለልብ ውጋት ስሩን ከኑግ ጋር ወቅተህ ብላ። 3. ለልብ ድካምና ደዌ ስሩን ከሱፍ ጋር ጨልቅ አድርገህ አጠጣ ወይም አፍልተህ ሲበርድ ጠጣው። 4. ለጨጓራ ከተቀቀለ ተልባ ውሃ ጋር ስሩን ፍሬውን ጨምረህ አጥለህ ጠጣ። 5. ለኩላሊት በሽታ አይኑ ጥፍሩ ቢጫ ለሆነ ስሩን ወቅቶ እንደ ሻይ ከማር ጋር አፍልቶ መጠጣት ነው። 6. የወር አበባ ለሚዛባበት ከጠለንጅ ስር ጋር ወቅጣ ለ7 ቀን በማር መዋጥ ነው። 7. ለመንጽሔ ስኪት ከነጭ ሽንኩርት ጋር እያፈሉ መጠጣት ነው። 8. ለሳል ላልታወቀ ደዌ የምሳና አሜራ የስረ ብዙ ምድር እምቧይ የቀጠጠና ስራቸውን በአንድ ላይ ወቅቶ ከነጭ ሽንኩርት ጋር በቅቤ አንጥሮ መጠጣት ነው። 9. ወገቡን ለሚያመው በብዙ ስሩን ወቅቶ ውሃውን ጨምቆ መጠጣትና በተረፈው በውሃ ቀቅሎ በወገቡ ማሰር ነው። 10. አልድን ላለ ቁስል ቅጠሉን ከጎርበት ቅጠል ጋር ወቅጠህ አድርቀህ ደምድመህ ሰረው። 11. ለከሳ ሰው ስሩን በወተት አፍልቶ መጠጣት ነው፣ ከበሶም ጋር ይብላ። 12. ለራስ ህመም አበባውን ከአደይ አበባ ጋር ወቅቶ በአፍንጫ መሳብ ነው። 13. ለወገብና ለጀርባ ደዌ የአቶችና የቀጠጥና ስር ቅጠል ጋር ወቅቶ በአጓዝ ዘፍዝፎ መጠጣት ነው። 14. ጆሮውን ለደነቆረ ፍሬውን ከሰሊጥ ጋር ዘይት አውጥቶ በጆሮ ማድረግና ጥጥ መወተፍ ነው። 15. ራሱ ለቆሰለ ለአንጎል ነቀርሳ በአፍንጫው ግማት ለሚሰማው ቅጠሉን አበባውን የጭቁኝ የእንስላል ቅጠል በፍየል ቅቤ አንጥሮ በአፍንጫው ተንጋለው ማድረግና ጥጥ መወተፍ ነው፣ ደጋግሞ ማድረግ ነው። ለችፌ ከምድር እምቧይ ስር ጋር በማር መቀባት ነው። 16. ለንግድ ስሩን ከሞይደር ስርና ከዕጣን ጋር ማጤስ ነው። አድማጮች ቀጣዩን በሌላ ቪዲዮ እመለሳለሁ። ሰብስክራይብ፣ ሼር አድርጉት። ኢትዮጵያዊነት ታላቅነት